እንደምን አመሻችሁ ክቡራትና ክቡራት ውድ ቻናላችን ተከታታዮች፣ ይህ ጀዚራ ኢትዮጵያ ነው። ልዩ የዜና እትማችን ነው። ዛሬ መጋቢት 12 ቀን 2018 ዓ.ም ዓለማችን ላለፉት 10 ዓመታት ስትሰገው የነበረው ታላቁ የመካከለኛው ምስራቅ ጦርነት አውድማ ሆነ። በአሜሪካ የሚመራው ኦፕሬሽን ኢፒክ ፊውሪ ወደ አራተኛ ሳምንቱ ሲሸጋገር የጦርነቱ ነበልባል ከቴሄራን አውራ ጎዳናዎች እስከ ህንድ ውቅያኖስ ጥልቀት ደርሷል። ወደ መጀመሪያውና ትልቁ ዜናችን እናልፋለን። የኢራን የኒውክሌር ፕሮግራም እምብርት የሆነው የናታንዝ ጣቢያ ዳግም ጥቃት ደርሶበታል። ሁኔታው እጅግ አሳሳቢ ነው። የኢራን መንግስት እንደገለጸው የናታንዝ ዩራኒየም ማበልጸጊያ ጣቢያ ዛሬ ቅዳሜ በአየር ጥቃት ተመቷል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ምንም አይነት የጨረር ፍሳሽ የለም ቢልም ጥቃቱ ግን እጅግ ስልታዊ ነበር ተብሏል። ያለፉትን ክስተቶች ስናስታውስ በ2025 በነበረው የ12 ቀናት ጦርነት ፕሬዝዳንት ትራምፕ ይህ ጣቢያ ሙሉ በሙሉ ወድመዋል ብለው ነበር። ነገር ግን ኢራን በድብቅ በድጋሚ ገንብተው እንደነበር አሁን የታወቀ ይመስላል። ጥቃቱ የተፈጸመው እጅግ ጥልቅ መሬት ውስጥ ዘልቆ መግባት በሚችሉ ባንከር በስተር ቦምቦች ነው። ኢራን በአሁኑ ወቅት 400 ኪሎ ግራም የሚጠጋ ከፍተኛ ደረጃ የደረሰ የዩራኒየም ክምችት እንዳላት ይገመታል። ይህ ለኒውክሌር ቦምብ ዝግጅት የሚሆን በመሆኑ አሜሪካና እስራኤል እረፍት ነስቷቸው ቆይቷል። ኢራን ለደረሰባት ጥቃት የሰጠችው ምላሽ ግን እጅግ ያልተጠበቀ ነበር። እስከ ዛሬ ድረስ የኢራን ሚሳኤሎች ከ2000 ኪሎ ሜትር በላይ አይተኮሱም ተብሎ ይታመን ነበር። ኢራን ዛሬ በህንድ ውቅያኖስ የሚገኘውን የአሜሪካና የብሪታንያ ወታደራዊ ቤዝ ዲዮጎ ጋርሲያን ኢላማ አድርጋለች። ይህ ቦታ ከኢራን ጠረፍ 3800 ኪሎ ሜትር ርቀት ላይ ይገኛል። ኢራን ይህን ያደረገችው የሲቪል ጠፈር ፕሮግራሟን ስፔስ ፕሮግራም ሽፋን በማድረግ የገነባችውን የረጅም ርቀት ሚሳኤል ቴክኖሎጂ በመጠቀም ነው። አንዱ ሚሳኤል በመንገድ ላይ ቢበላሽም ሁለተኛው ግን በአሜሪካ ባህር ኃይል የኤስኤም-3 መቃወሚያ ከከባቢ አየር ውጪ ተመቷል። ይህ ለምዕራባውያን የስለላ ድርጅቶች ትልቅ ማስጠንቀቂያ ነው። ምክንያቱም ኢራን አሁን ዓለም አቀፍ ደረጃ ያለው ሚሳኤል ጥቅም እንዳላት በተግባር አሳይታለች። የአሜሪካው ማዕከላዊ እዝ ሴንትኮም የደረሰው ጥቃት ስፋት የሚያሳይ መረጃ በይፋ ለቋል። ወታደራዊ ተንታኝ አድሚራል ኩፐር እንደገለጹት የአሜሪካ ጦር በኢራን ውስጥ እስካሁን ከ8000 በላይ ኢላማዎችን መጥቷል። ጥቃቱ የኢራንን አየር ኃይል፣ የባህር ኃይልና የሚሳኤል ማምረቻዎቿን ሽባ አድርጓል። በተጨማሪም 20,000 የአሜሪካ ወታደሮች በC-17 አውሮፕላኖች ወደ ቀጠናው ገብተዋል። B-52 የቦምብ ጣይ አውሮፕላኖችም ከባድ ቦምቦች በኢራን ወታደራዊ ማዕከላት ላይ እያዘነቡ ይገኛሉ። ፕሬዝዳንት ትራምፕ ኢራን ላይ የመጀመሪያውን ዘመቻ በድል አጠናቀናል ሲሉ በማህበራዊ ገጻቸው ገልጸዋል። ከፊት ለፊት ካለው ጦርነት በስተጀርባ እስራኤል የኢራንን አመራሮች የመቅጠፍ ስራዋን አጠናክራለች። እስራኤል ከተመሰረተች ጀምሮ የፖለቲካ ግድያዎቿን ስታከናውን ቆይታለች። አሁን ግን ይህ ኢንዱስትሪ ሆኗል። የኢራን ጠቅላይ መሪ ከተገደሉ በኋላ እስራኤል አሁን ለማንኛውም የኢራን ወይም ሄዝቦላ መሪ ባገኙበት ይገደል የሚል ትዕዛዝ ለጦር ኃይሏ ሰጥታለች። በቴሄራን አውራ ጎዳኖች በመቶ ሺዎች የሚቆጠሩ ሰዎች በለቅሶና በበቀል ስሜት ተሞልተዋል። እስራኤል ግን ይህ እርምጃ ደህንነታችንን ያረጋግጣል በሚለው አቋሟ ጸንታለች። ጦርነቱ ወደ ጎረቤት ሀገራት ተርፏል። ኢራቅ በአሁኑ ወቅት የሁሉም ኃይሎች መፋለሚያ ሆናለች። ዛሬ በባግዳድ ከተማ መሃል የሚገኘው የኢራቅ ብሔራዊ መረጃ አገልግሎት በድሮን ጥቃት ተመቷል። ይህ ጥቃት የተፈጸመው በቀኑ ክፍለ ጊዜ መሆኑና የኢራቅን የጸጥታ ተቋም ኢላማ ማድረጉ ትልቅ ስጋትን ፈጥሯል። ኢራቅ በአሁኑ ወቅት በአሜሪካ በኢራንና በታጠቁ ቡድኖች ድብደባ የሚፈጸምባት ብቸኛዋ ሀገር ሆናለች።
ይህም ቀጠናዊ ግጭቱ ቁጥጥር እየወጣ መሆኑን ያሳያል። የሆርሙዝ የባህር በር ስትሬት ኦፍ ሆርሙዝ በኢራን ቁጥጥር ስር በመሆኑ ኢራን የነዳጅ ለማስተላለፍ የመንገድ ክፍያ እየጠየቀች ነው። የነዳጅ ዋጋም እጅግ ጨምሯል ተብሏል። ይህንን ለማረጋጋት የአሜሪካ ግምጃ ቤት ለ30 ቀናት የሚቆይ የኢራን ነዳጅ ሽያጭ ፈቃድ ሰጥቷል። ይህ በባህር ላይ ታግተው የቆዩ 140 ሚሊዮን በርሜል ነዳጅ ወደ ገበያ እንዲገቡ በማድረግ ዋጋውን ለመቀነስ የታለመ ነው ተብሏል። ሆኖም ይህ እርምጃ ለኢራን ጦርነት መቀጠያ ገንዘብ ይሰጣታል የሚል ተቃውሞ አስነስቷል። ፕሬዚዳንት ትራምፕ ጦርነቱ የማቆም ፍላጎት እንዳላቸው ቢገልጹም በኢራን በኩል ድርድር የማናደርግበት አንድ መሪ የለም የሚል የእስራኤል አቋም መሰናክል ሆኗል። የኢራን አብዮታዊ ዘበኛ IRGC በተበታተነ መልኩ ትዕዛዝ እየተቀበለ በመሆኑ ጦርነቱ የቆምኩ አልቆምኩ መስቀልቅል ውስጥ ገብቷል። ዓለም ሰላም እንዲወርድ እየጸለየች ቢሆንም በመሬት ላይ ያለው ሁኔታ ግን አሁንም የሚሳኤል ድምፅ የበረከተበት ሆኗል። ዓለም ዛሬ። ይህ ጀዚራ ኢትዮጵያ ነው። ልዩ የዜና ዘገባችን በዚህ ያበቃ። አዳዲስ መረጃዎች ሲደርሱን በየሰዓቱ የምናደርሳችሁ ይሆናል። ለነበረን ቆይታ እናመሰግናለን። ሰላም ቆዩ።